በደግነት ስራዎቹ ነው ብዙ መታቆት ዛሬ ሰይፉ በኢቢኤስ እንግዳ ነው በቅርቡ በሚደረገው ህዳር 20 በሚደረገው የቲክቶክ አዋርድ ላይ በእንግዲህ ከታጩት መሃል አንዱ ነው ምረጡኝ ቅስቀሳ ነው ጎን ለጎን ለማንኛውም ጠራረጋዋለሁ መልእክተኛው ሞቅ አርጋችሁ ወደዚህ እስኪ መልእክተኛው ቀደም ቃል ስለተገባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሹፈው አይደል ይሾፍ ባን መጀመሪያ ዜና እድካውን በኋላ መንገድ ላይ ስታስቸግሩት በያሰብኩና ታውቁት ስንት አመት ነው እንደዚህ ፊት እንደበቀ የሰራው እንዳልኩ በትክክል ኤግዛክት በአመት ደረጃ እስከ 5 አመት ድረስ ምን ያህል ሰዎችን አገዝክ አላቅም ሲወቃቸው ነው 5 አመት ማካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል እኔን ሰልችተዋል ስለዚህ እኔ ሸፈን ደብቁት በለስ እሺ ሰይፉ እኔ ሸፈን የሆነ ጡጦ መሰለ ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው አዎ የባህር ዳር ልጅ ነህ የባህር ዳር ልጅ ኳስ ተጫዋችም ነህ ነበርኩ አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረበት ይሄ ተጫውተህ ማገዝ ትችል ነበር መርዳት ትችል ነበር ውስጡ ላይ ብዙ ነገሮች አሉ አይደል ሰፊ አንዳንድ ነገሮች እንደዚህ አይገለጹም በደንብ በአንዳንድ ምክንያቶች ነው ያቆምከው ተሰብረህ ነው አይደል ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዲያቆ አረስ ነገር ግን ስኔት በጣም ደምኛል የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንታን ስንት ቁጥር ላይ ነው ዝም ብዬ ተክለ ሰውነቱን ሳይው አማካኝ ወይም ደግሞ አጥቂ ጓንት ለብሰው አጥቂ ያለ ሳይፍ ነው ግን ጠባቂ እኔ እኮ በርዶ ጓንት ያረክን የመሰለሽ በረኛ ነህ ስንት አመት ተጫወትክ ይሄንንም አሁን ዓመተ ምህረት ቀናቶች ምናምን ላይ በጣም ሰነፍነ አሁንም ስናገር ሰው ምናልባት ግምት ውስጥ እንዳያስገባ የሆነ ነገር ዝም ብዬ ከዚህ እስከዚህ እያልኩ ነው ማወራው ዋው ለፋሲል ከነማ ነው ተጫወተው ብቻ ግን አብዛኛውን እድሜ ያለቀው በኳስ ነው 2 አመት 3 አመት ገደማ ያቆምኩት ትልቅ ደረጃ ላይ በኳስ ኬሪየር በኳስ ተሰጥቶ ትልቅ ደረጃ ላይ ደረስከው ለማን ክለብ ነው ባህር ዳር ከነማ በረኛ ነበር ፕሪሚየር ሊግም ማስገብተናል እዛው ፕሪሚየር ሊግም ተጫውቻለሁ ቆይ አሁን መልእክተኛው እንደሆንክ ሰው ያቀ ነበር በረኛ ያያለ ማንንም አያውቅም ሰዎች እንደው ጠርጥሮ ግን በተክለ ሰውነት የጠየቀ የለም ያው በቅርብ ጓደኞች ምናምን አሁን አንዳንድ ሰው ድምጼንም ሰምቶ በተደጋጋሚ የሚሰማው ድምጽ ስለሆነ ሰምቶ የሚጠረጥር ሰው አለ እንደዛ ያጋጠመኝ ነገር አለ እኔ ግን ማወቅ ያፈለኩት አሁን ወደ ደግነት ስራው ሲገባ አንድ ሰው የሆነ ምክንያት ይኖርዋል አይደል ኳስ ተጫዋች ነህ ጥሩ የሚከፈል ይመስለኛል እዚህ ላይ ደና ተከፋይ መልካም ለመኖር ለሰዎች ለሌሎች ሰዎች ለማሰብ ምንድነው ያነሳሳ ምክንያቱም ታስተዋውሳለህ የደግነት ስራ የጀመርክበት ይሄ ነገር መጀመሪያ ያለው ይያላም እኔ በግል እግዚአብሔር አንዴ አንተን መጠቀሚያ ትሆናለህ ብሎ ካሰበ መብቱ ነው በቃ ያደርጋል ግን እኔ እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው ምለው ግን በቁጥር ወይም በስም አያቴ ነች ለእሺ እናትም አባትም የለኝም እሷ ነች ያሳደገችኝና በጣም ደግ የምትባል ነች ከአካባቢው ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ምትሰጥ ቤት መጣው ምናምን የሚወስዱ አይነት እሺ
በቃ ታዋቂ ነች ሰፈሩ ላይ በጣም እዛው ባህር ዳር። አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለችኝ። በደግነቷ መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው ምን ነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነት ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው። አዎ እናቴ እንዴ ለእናቱ በደንብ አያችሁ ልጅ ፍቅር እየነገር ነው ካደገ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛኑ ያል ደግሞ በተቃራኒው ካሳደግነው ከክፋት ከክፉ ሊሆንም ይችላል። እናንተ የእናተ ደግነት ተጋብቶባል? አዎ በልጅነት ጀምሮ እንዳልኩ ሰይፉዬ መንገድ ላይ የሆነ ሰው አይታ አታልፍ። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ መጣው ቤት ጎዳና ተዳዳሪ ነው የሚለምኑት ምንድነው አኮፋዳ ይዘው ምናምን እኛ አካባቢ እንደዛ ነው የሚባለው። እነሱ መጣው ቤት በልተው ምናምን የሚሄዱት መጣው የሚያድሩ እንደዛ ነገር ነውና እኔ ከነሱ ጋር ስጫወት ምናምን ነው እንትን ያልኩትና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል ቪዲዮ ላይ እሱ ድሮ ያደረኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል። የቸገሩትም ታጎርሳለህ አንተም ትጎርሳለህ። ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ በብዛት። አንተ ግን ያደረክበት አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለኔ እና ማዘርን እያየው ነው ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው። አሁን በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ። ይሄ የሚጠበቅ ነው። አንተም ባላደራው ጥሩ ከሚሰሩት መሃል ሰዎች በበጎ ስማችሁን ያነሳሉ። ግን ደግሞ አንዳንድ የሚጠይቁት ጥያቄ አለ። ለምሳሌ እኔ ጽድቅ መንገድ አለ ቅድም ያየኸው የታመሙ ሰዎችን አቀርባለሁ። ባንክ አካውንታቸው ስልካቸውም እዛው ላይ ነው። ስለዚህ ከየትም ቦታ ሆኖ የሚያይ ሰው ለነዛ ሰዎች ገንዘቡን ይሰጣቸዋል። የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ? ከባዱ ነገር እሱ ነው ሰይፉዬ። ከሰሞኑም አሁን የሰማኸው ይሄ ኬዝ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው። እኔ እንዳልኩ አንድ ተራ መልእክተኛ ነኝ ነው የሚለው ፒጂ ላይ ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው። እኔ መልእክተኛ ነኝ። ሰው ገንዘብ ይልክልኛል ማድረስ ነው በቃ። ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ ዛሬ እዚህ መጥቼ ለምን እንደተቀመጥኩ። ምንም የሚያሳበኝ ነገር የለም። በቃ የሰው ገንዘብ ለሰው ተራ ሰው ነኝ። ሰው በቃ መተላለፍ ፖስታ ቤት ነኝ በቃ እንደዛ ነው ሰው ትቦኝ አስተላላፊ ምንድነው ሐሳብ ነው ያመነጨሁት። ሐሳብ አመጣው እግዚአብሔር ረድቶኝ ግን በዛ መስመር እነዚህ ሁሉ ምስኪኖች መታገዝ ቻሉ። አሁን ምንድነው ያጋጠመው ነገር እኛን አባባ አገኘኋቸው። ከዛ ገንዘብ ለአባባ አቀበልኳቸው ወደ 20 ሺህ ብር አካባቢ። ከዛ በኋላ አባባ እንግዲህ ስልካቸውን አካውንታቸውን አንተ እንዳልከው ፖስት አደረግን አብሮ። ያ ገንዘብ ለምን ያ አካውንትና ስልክ የሚቀመጠው የኛ 20 ሺህ ብር የዕለት ጉርስ ነው የምትሆነው። ቢገፋ አንድ ወር ምናምን ከዛ በላይ አያስኬዳቸውም። ታውቀዋለህ አሁን ኑሮውም ምናምን እና ያ አካውንት ሲቀመጥ ሰው ያይና 10ም 5ም ሲያደርግ ብዙ ሰዎች ህይወታቸው የተቀየረ አይቻሉ። ሚሊዮንስ ይገባላቸዋል ገንዘብ በጣም ገብተዋል። እና እኔ አብዛኛውን ሰው ስልክ አልሰጥም፣ የኔን ስልክ አልሰጥም። ለመሰለም አልሰጠው አመሰግናለሁ ምናምን ለማለት ብዙ ርቀት ነው የሚሄዱት። አንዴ ማር ልላክልህ አንዴ ቅቤ ማይሉት ነገር የለም ላንተ እና እሱን አልፈልገውም እና በቻልኩት መጠን መራቅ ነው የምፈልገው ከነዛ ሰዎች። እንግዲህ ፖስት ሲደረግ በመሃል ባላደራው ነኝ ብሎ በስም ማለት ነው ብሎ አጭበርብሯቸዋል። አይ ቲንክ ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሃል። አባባ እንግዲህ በዛ መሃል ነው አሁን የተለያየ ሐሳብ ሲያወሩ የነበሩት ምንድነው አምሯቸውም ያው አንዳንዴ ይልክ ገንዘብ ተስፋ ነው እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው። አባባ እኔ ያችን 20 ሺህ ብር ሰጠዋቸው ትንሽ ተስፋ። ከዛ ደግሞ ሰው ብዙ ብር አስገባላቸው።
በጣም ትልቅ ተስፋ ገባክ። ከዛ ያ ተስፋ ስልካቸው አለ። ያ ተስፋ መልሶ ደግሞ ሲወሰድ አስበው አባባ። እኔ ጥያቄ ታዲያ አሁን ቪዲዮ ላይ ያያቸዋለሁ። አንተ ከጂም እየወጣህ ነው ያገኘሃቸው፣ ከ20 ሺህ ብር ሰጣቸው፣ ስልካቸውና አድራሻቸውን ተውክ። ከዛ በኋላ ሰውም ገንዘብ አዋጣላቸው። እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው የሰበሰበላቸውን ገንዘብ ቀማቸው። ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደውለላቸው ስልክ አይታወቅም። ለምን ሐሜት ውስጥ ወጥቷል? ኦሬዲ ወጥቷል። አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም። ኦሬዲ ወጥቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ የበላው ሰውዬ ኦሬዲ መረጃውም ሁሉም ነገር አለ ወጥቷል። ታዲያ ለምን ለፖሊስ አታምልክ? ወደዛው ነን አሁን ሳይፉዬ ፕሮግራም ወደ አንተ መጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል። ሚዲያ ላይ መጡ። ምንም የሚያወዛግብ ነገር አልነበረም። ጠርቷል እንዳየኸው። እኛም ሁለታችንም ቀርበን ምናምን ሁሉን ነገር ክሊር አድርገናል በቻልነው መጠን። ስለዚህ አሁን በዚህ ተነስቶ ባላደራው በቃኝ ደግነት እኔ የተቸገረ ሰው ማገዜ እዚህ ጋር ምን ተሰማው? እሱ በቃኝ ሲል የምር እኔ ሳይፉዬ አፋር ነበርኩኝ ያን ሰዓት። እንዳጋጣሚ በሄድኩበት ቀን ነው ጠዋት ፖስት አድርጌያለሁ መንገድ ላይ እየሄድኩ ማለት ነው። አንድ ጀበሉ ያዘልሽ ፖስት አድርጌ ነው የሄድኩት እና እዛ ገብቼ ኔትወርክ ያስቸግራል። ኔትወርክ ስልክ ምናምን ያደዋውላል የሆነ በደንብ የማይከፍት ፖስት ለማድረግ የማይመች ራሴን መከላከል በማልችልበት ሁኔታ ነው ፖስት የተደረገው ያ ቪዲዮ እና ጓደኞቼ ደውለው አስረዱኝ ጉዳዩ ሁሉንም እንደዚህ ነው እየተባለና ለኔ አባባን አውቃቸዋለሁ እኔ ነኝ የሰራውላቸው። ከዛ ደግሞ ባላደራው ይላሉ። ድብልቅልቅ ብሏል ሐሳቡና አልተኛውም ያንን ሌሊት። የምር ልቤ ተሰበረ። ሳይፉ ማለት ሁኔታው ግልጽ አይደለም። እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ። እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ ረጅም ቪዲዮ ማለት ነው። ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሀል ላይ የማይገቡት ልታወጣ ትችላል። ልክ እንደዛ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ። ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡኝ። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም። ከዛ ምንድነው እሳቸው ይልክ አንዴ ጀምረውታል። ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ሊባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ። ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል። አንገናኝ በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት። አሁን እኔ ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩህ ያቺ ተስፋ ናት። ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀርም። የኔን ግምት አንዱም እንኳን አልተከላከሉልኝም። ገባክ? አሉ የሆኑ ሰዎች የቆሙልኝ። እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው። በጣም ነው ማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር የምር። እና ይረጋጉ አባቴ እያልኩ ነበር እንደውም ሳወራቸው የነበረው በጣም በተደጋጋሚ። እኔ ከራሴ ልምድ ተነስቼ ምናልባት ሊሆን የሚችለውን ስገምት ካሁን በፊት የኩላሊት ህመምተኛ ነች ብለን ቪዲዮ ለቀቀ እና በጣም የሚያሳዝን ቪዲዮ ነው። አድራሻዋም አለ እዛ ላይ ስልኳ፣ የባንክ አካውንቷም አለ። በ15ኛው ቀን የሆነ ሰው ደወለላት። እንግዲህ ስትነግረኝ ነው እና በደንብ ሊያግዝሽ የሚፈልግ ባለሀብት አለ እና መተሽ እንነጋገር። ከዛ በኋላ እንግዲህ አስብ የደና ባለቤቷ ነው ኩላሊት ህመምተኛ፣ እሷ ስራ ላይ ያለች ነች። ያላቸውን ነገር ሁሉ እንዴት እንደሸጡ የደረሰባቸው ነገር ሁሉ ኮት ቀርቧል። መጣች አገኘችው። ከዛ በኋላ ቆይ ባለሀብቱ እየመጣ የኔ ስልኬ ባትሪ ምናምን አለ። የእሱ አይፎን ነው እና እንዴት ደውይልኝ አለ። ደወለና እዚህ ጋር ሄሎ ቆራርጣል ብሎ ስልኩን ይዞ አይሮጥም። እንግዲህ አስብ ቤቴን ሸጬ የምበላው የለኝም የኩላሊት ህመምተኛ ሆኗል ባለቤቴ ከምትል ሴት
ስልኳን ነጥቆ የሚሮጥ ሰው ባለበት አገር ላይ ምናልባት አሁን የእኚህን ሰው አድራሻና ስልክ አለው የሆነ አሁን ቅድም ያልከኝ ይፋ የሚወጣው ሰው በቃ እውነቱን ለመናገር ሁላችንም ጥሮች አይደለም። እዚህ የምታየው ነገር ውስጥ እንክርዳድም አለ እና የነዛ የእንክርዳዶቹ ስራ ነው ብዬ ነው የገመትኩት። ልክ እንደዛ አሁን ተምታታባቸው ሲባል እሷ መጣች ደወለችልኝ በሌላ በቃ እንደዚህ እኮ እንዲና እርዳታ ገንዘብ ሲሰበሰብላቸው በሚለጠፈው ስልክ እየደወሉ የሰበሰቡትን ገንዘብ የሚነጥቁ ሰዎች እንዳሉ ስነግራችሁ እያዘንኩ ነው። በጣም ነው የሚያሳዝነው። አሁን ባላደራው በቃኝ ሲል ለሱ የሚሆን መልእክት የለም? እንደ ሰው ሁላችንም በጣም ተጎድተናል። እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ ነው። የምር ነው ልቤ የተሰበረው ሳይፉ። በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ አገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴንና በጣም ነው የሚያስደነግጠው ሳይፉ። እና የእሱ ፊሊንግ ይገባኛል። ግን እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎች እንዲያስቆሙኝ አይደለም። በቃ የተነሳሁት ለእግዚአብሔሩ ብለን ነው አይደል? ለሀገራችን ብለን ነው፣ ለሰው ብለን ነው። በቃ ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆምህ አይገባው። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ፣ ነገ መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን ሆናለሁ ብዬ የጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው። ምናልባት አሁን ፊትህን ስትገልጥና ለሰው ስትተዋወቅ በቃኝ ብለህ እንደሱ ማቆም ይወሰንክ ነበር ይመስለኝ። በጭራሽ ሳይፍ። ይሄ በጣም አስተሳሽ ነው። ቀጥላለሁ። ባላደራው ራሱ እንዲመጣ ጥሪ እያደረክ ነው አይደል? ለመሰላችሁ በጣም ብዙ ምስኪኖች ይታገዛሉ። ቲክቶክ ላይ ፌስቡክ ላይ አንድም አይናችንን ከሚያሳርፍ ጥሩ ስራዎች መካከል የእንደናንተ አይነት ነው። ለምሳሌ ብዙዎች የሚጠይቁት ጥያቄ አለ። የእርዳታ ገንዘብ ሰብስቦ መስጠት ነው የእናንተ ስራ። ከእግዚአብሔር ታገኙታላችሁ። ግን ምድራዊ የሆነ ደግሞ ጥያቄ ይነሳል። ለምሳሌ ምንድነው ጥቅማችሁ? ምንድነው? አሁን ለምሳሌ የሆነ ሰው ታገዘ፣ ህይወቱ ተቀየረ፣ ያ እርካታ ነው በራሱ። ግን ደግሞ ጥቅም የሆነ እንደ ኮሚሽን ነገር አለው ወይ የምትሰሩት ስራ ላይ? ራስን ወክለ ስለሆነ የምታወው ስለ ራስ ንገረኝ። አንድ ላይ እንዳይሆን የራስን ሰው እንትን ስለማለል እኔ መልእክተኛው ነኝ፣ ወይም በሙሉ ስሜ ስነ ጊዮርጊስ ነው ስሜ። ዛሬ ይፋ የሆነው ስሜ እንዳልኩ ተሳቢው ረጅ እኔ እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ ዓላማው እሱ ነው። አለቀ። ትርፍህ እሱ ነው። ላብራራው ሰው ግልጽ እንዲሆንለት መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተነዋል። ኳስ ተጫዋች ነበር፣ ትንሽ ሳንቲም አገኛለሁ፣ የዕለት ጉርስ አለኝ ማለት ነው አይደል? ከዛ ውጭ ከድሃ ላይ አንስቼ የምበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ፣ ያቻለች። አሁን ደግሞ ስልክ ቤት አለች። እንደዛ ነው መኖሩ። መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡን አይቻል ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁንም ሳይፊ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍር። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችንን ደብቀን ምናምን ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው ለራሴ። ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትሉ ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል። ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር።
ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። እንዲህ አይነት ስራዎችን ብዙ ጊዜ በተለይ ቲክቶክ ማህበራዊ ሚዲያ ላይ በኮሚሽን የሚሰሩ ወይ ደግሞ የሰው ገንዘብ በልተው የሚጠፉ ወይ ደግሞ አላደለ ንጹሃን ገንዘብ የሚሰበስቡ ሰዎች ሲኖሩ ኑሮ አሜሪካ ነው ተሙ ይባላል እና ይደውልኛል ብዙ ጊዜ የሚጠራጠራቸው እንግዶች ሁሉ ካሉ ያጣራልና ስለ ሁለታችሁ የተናገረውን ነገር አየሁኝ። የሱን ምስክርነት ሰማው። እንዴት ነው? እኔ ብዙ ርቀት ሄጃለሁ። ጥፋት ያላየውባቸው ሁለቱ ናቸው። በቃ ከሰው ወስደው ለሰው ምንም አይነት ኮሚሽን የማይቀበሉ ሲል ምስክርነት የሚመስል ነገር ተናግሮ አየሁኝና ሁለታችሁ ትተዋወቃላችሁ? በመግባባት ነው የምትሰሩት? ማንስ ነው ይሄን ሐሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። አዎ ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ዘይብይ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሲሰማቸዋል። ትተዋወቃላችሁ ግን? አዎ እምልህ ቆይ እንትኑን ለማለው እኔ ይሄንን ነገር ይዤ ስመጣ ጅማሩ አለው አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማምሪን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔና እሱ በመተዋወቅ በአካልም ፎቶ አለን፣ አብረን ተነስተናል፣ እንተዋወቃለን። እንዳሪያው ነው የሚቆጥረኝ እኔ እሱ ማለት እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ ምናምን በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው። እንዲህ ብታደርገው ለሰው አሁን ለኔ መልእክተኛው ሲባል ስሜ አይደለም ግን ተላላኪ የሚለው ስሜት ለሰው እንዲፈጥር ተደርጎ ነው፣ ለሰው እንዲመቸው ላፉ ያኮ መልእክተኛ ነው ብሎ እንዲያስብ ነው ታስቦ የተደረገው። አንተም አሁን ማን ነበር ባላደራው አይደል? ባላደራው የሚለው ለሰው ይመቻል። ያንን ነገር ተዋዊተን ነው ያወጣው። ገባክ? እንደ ሰው። ከዛ ውጭ ግን እንዳልኩክ ይሄ ተደዋውለን በስርዓት ምናምን እንደዚህ ግንኙነት ኑሮን አብረን የምንሰራው ስራ ግን የለም እኔና እሱ በጭራሽ። ሁለታችሁም በየፊናችን ምን እንደሚሰራም አላውቅም። ምን አይነት ገንዘብ ይኑር እጁ ላይ ምናምን የትኛውን ህይወት እንደሚያራምድም አላውቅም። ስለ ግል ህይወቱ ምንም አውቀው ነገር የለም። አሁን ሰዎች እያገዙ ምስኪኖች እንዲደገፉ ማድረግ ስራህ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞን ትቀጥላለህ ወይንስ እኔ ምን አገባኝ የራሴ ኑሮ ለምን አልኖርም የሚል ሐሳብ ውስጥ ትገባለህ? እንዳልኩ ነው ዛይብ፣ እኔ ሰው ነኝ። በቃ የሆነ ቀን ልደክም ይችላል። አታብዙብኝ ነው የምላቸው። አታብዙብኝ ቀደካማ ነኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ የተነሳውበት ይሄ አይደለም። ሰው እንዲያስቆመኝ የሆነ ዓላማ አለኝ። እዛሽ ጋር ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው የምለው። ፊትህ መግለጽ ተጽዕኖ ያሳድርብህ? ያሳድራል። ሰይፉዬ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው እኔ ሰይፉዬ ማንም ሰው ሰይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁትና ከወዳጅም ከእናቴ ጋር አስተጣልቻለሁ በዚህ ጉዳይ። ሰው እንደዚህ አግዝልኝ ምናምን። ቆይ የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣው? የትኛውን ሰዎች? ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ። አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው? እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለ ሰይፉዬ። ቀጥታ ሰው 100 ብር ወደኔ ያስገባል። ከዛ ያችን 100 ብር 40 50 30 ትሆን አንስቼ ለሆነ ሰው ሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን
ለምሳሌ አሁን አንተ እያልከኝ ያለ የሆነ ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው አንተ የምትለው ሰው አያየውም ፈጽሞ አያየውም ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል ከዛ በኋላ ሲስቅ ማየት ይፈልጋል ደስታውን ሂደቱን ይፈልጋል ስቆ ከዛ መኪና ውስጥ ይሄዳል ገባክ አሁን ሰው ምንድነው የሚያደርገው ይሄን ሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው ብዙ ጊዜ አሁን ትልቁ ችግር ያለው እንደዚህ እርዳታ ስራዎች ላይ እየሰራ የግል ህይወትህን መጎሳቆል አለበት መኪና እንደዛ ነው የሚያስበው መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ መኪና ሱቆች እንዲ ለውጦች እኮ ይኖራሉ በራስ ህይወት የምታመጣው ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው ለሱ ግን የሆነ ነገር ማለት ያለብኝ ይመስለኛል ሰይፉ አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳለል ብዬ ነው በቃ እኔ በቻልኩት መጠን ህይወቴ ላይ የሞከርኩ እየጣርኩ ያለው ሰው ነኝ ሰይፉ የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል አይመጣም እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሐሳቡ ገባክ እኔ እየጣርኩ ነው እየሰራው ወጣት ነኝ ጉልበት አለኝ እንዳልኩ እየሰራው ነው ደግሞ ሂደቱንም ተናግሬያለሁ እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልም ያለው በቀላል መንገድ ገባክ እና ዛም ገንዘብ ጥሩ ይከፈለኝ ነበር ምናምን ለምን የዳህ ገንዘብ ወስዳለሁ በቃ ለራሴ ለመኖር ማንሰሰው አይደለም እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ ስራ ባይኖርኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው ሰዎች የራሳቸውን አንድምታ መውሰድ ይችላሉ እኔ ግን እየጣርኩ ነው እየለፋው ነው ስለዚህ ማደርገው ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴ ያ ማለት ግን የዳህ ገንዘብ አንስቼ አይደለም በራሴ እቺ ለነፍሴ ናት እቺ ለነፍሴ ትንሽ እየመጠረባት ናት ይሄኛው ለስጋ ነው ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን ምግብ እንበላለን የስነ ጊዮርጊስ ምላሽ እንዴት አገኛችሁት እስኪ እንደው ስለ ራስህ እስኪ ልጠይቅህ አገባህ ወለድክ አንድ ልጅ አለኝ ሰይፉዬ ከአንድ ጥሩ ሴት አግብተሃል አይ አሁን አብረን አይደለም ምን ነው እግዚአብሔር ፍቃድ አይደል ሁሉ ነገር አንድ አምነን የሚባል በዚህ አጋጣሚ እሱን የመሰለኝ ስለሰጠችኝ በጣም ነው ማመሰግነው ቁንጅዬ ልጅ አለኝ 5 አመቱ ነው ጆ ልጅ ነው አምነን ለአምነን እናታየ ሙያ ምን ነው ዝም አሉ እናንተን ለማስታረቅ ጥረት አላረጉም አሁን ይሄ የግል ህይወታችን አይደል ሁላችንም የምንሄድበት የምንራበት የራሳችን ህይወት ጉዞ ነው ይሄ እሷ ሐሳብ ትሰጣለች ግን መሀል ላይ ያለውን ዲቴይሉን ሁላችንም ስለማናቅ ባለ ጉዳዩ እኔና እሷ ነን አይደል አሁን በግላችን ባለንበት ሁኔታ ተመችቶናል ሰይፉዬ ከዚህ በኋላ ስላለው እንግዲህ ደግሞ ለሱ መስጠት ነው ያው ግን ስናየው አምነንን ስናይ እኛ ራሳችን እንደገና ይታረቃሉ ብለን አምነን በጉጉት እየጠበቀን ነው እስኪ ተነኝላችሁ ሰይፉዬ እንዲያበቃ አልፈልግም እንዲያበቃ ከተፈለገ ሰው ላይ የሆነ ነገር መጫን ይሆናል ለሷ ማለት ነው ያ ደግሞ መልካም አይደል ስለዚህ እሱ የሚያደርገው እግዚአብሔር የሚያደርገው እንዳለ ሆኖ ሁለታችን በየራሳችን ህይወት ምዕራፍ ላይ ነን አሁን እና አሁን ያኛውን ነገር አነካክቶ መተው ለዛም ሰው ተስፋ ለኔም ደግሞ ለህዝብም ሌላ አይነት ኢሜጅ መስጠት ይሆናልና ስለዚህ መደብደብ ያልወደድከው ያው መልካም ከመመኘት ነው ዩኒቨርሲቲ የተረፈ ምግብ እየበላህ የቀን ስራ እየሰራህ ጽዳት ጫት የሚሸጥበት አካባቢ በሳይክል የማመላለስ ስራን ሁሉ ዝቅ ብለህ ሰርታል እውነት ነው መጀመሪያ እውነት ባህር ዳር ዩኒቨርሲቲ ነው የሰራሁት ፔዳ የሚባል ማዘርዛ ጽዳት ሰራ ነበር ጽዳትም ወጥ ቤትም ሰራ ነበር ስለዚህ ታውቀዋለህ ይሄ ይልክ ምሰራው የነበረው ምን መሰለክ ሁለገብ የሚባል ስራ አለ እዛ ዩኒቨርሲቲ ውስጥ የተማሪዎችን ይሄ ተዋኑን ተባዩ ምናምን በአጠቃላይ እሱ ማጽዳት አውርደክ ሽንት ቤት ማጽዳት አትክልተኛ ቆሻሻ ይዘጉትን ምናምን እንደዛ ማጽዳት ነው እና ያንን ሰርቻለሁ በደም ከዛው ደግሞ ቡሊዋን ታውጣለክ ትበላለክ አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደከበት ነበርኩበት ምንም
ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል ምንም የኖርኩበት ነውና አሁን ስለመጣሁበት ይሄኛውን ማድረግ ለኔ ምንም የቅርብ ጊዜ ትውስታዬ ነው ሰይፉ። ምክንያቱም የልጅነት ፎቶውን ሳየው ይሄ ፎቶ ምንድነው? ይሄ ደግሞ የቀን ስራ እየሰራ ምሳ ሰዓት ላይ ቁጭ ብለን የተነሳ ነው ፎቶ ነው። የቀን ስራ ስለ አሁን ሰው ዝም ብሎ ነው ሰርች የወጣሁት አይደለም። አንድ አመት ከምናምን 2 አመት እንደዛ አካባቢ ሰርቻለሁ የቀን ስራ። በቀን ስንት ይከፈል ነበር? ያኔ 15 ወይ 20 ብር ከሁለት አንዱ። ስለዚህ ያችን ገንዘብ ለቤተሰብ ነበር ለማዘር ለዛ ነው እኮ የጀመርኩት ነው። ትምርቴን በማል እንትን አልኩት በቃ ቀጥታ ወደ ቀን ስራ ነው የገባሁት። የማዘር ደሞዝ በጣም ትንሽ ነበር። ስለዚህ ቤተሰብን ለመደገፍ ማገዝ ነበረብኝ። አዎ እኔ እና እሷ ብቻ ነን ያለነው ቤት ውስጥ። ለዛ ነው ማገዝ ነበረብኝ ግዴታ ነበር። መፍጨርጨርና ያችን ሰርተን እንገባለን ትንሽ ታቀብላለች። ሁሌ አውርታ ጠግበው ይሄንን ነገር ማዘር ራሱ ምን ያህል ለቤተሰቡ እንደሻማ እንደቀለጥክ? አይ እንደዛ ሳይሆን ይሞክር ነበር። አው ደስ ይላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ነው። ሰይፉ አፈር በስቼ ነው ያደኩት። በደንብ አሁን ስጋ ስበላ ምናምን ሰው ወዳለው ስጋ ሰይፉ የሚጠላ የለም። በቃ ድሮ ቅጥቅጥ አድርጎኛልና አሁን ምርር ብሎኛል እና አሁን ስላቸው ድሮ መሩኛል ተውኝ በቃችሁ ያላሉ እና ደስ ብሎኝ ነው ስጋ ወዳለው አሁን። ምክንያቱም የልጅነት ፎቶውን ሳየው ትንሹ ስነ ጊዮርጊስ የሰው ልጅ ግን እኮ በጣም ይገርማል። አሁን ያ ልጅ ይሆናል ተብሎ ማን ይጠብቃል? በጣም ነው የተለወጥከው። ልጅህንም ትመስላለህ። ትንሽ ይቀርባል። አዎ የልጅ በልጅነቱ አይነት ነገር ሲሆን ቆንጆ ነው። እሱ ቆንጆ ነው ሰይፉ። እናት ይሶነ የመከራና የችግር ህይወት ስላለ ከችግረኞች ህይወት ጋር በተገናኘ አንድም የተቆራኘው በዛ ነው ሊባል ይችላል። አዎ እንዳልኩ የማዘር ደግነትም አለ። የመጀመሪያው ቪዲዮ እያየው ነበር። መጀመሪያ ያገዝካቸውን ሰው ቪዲዮ ምናልባት ልጋብዝ እስኪ። ይሄ ነው አንበሳ ቤታለሽ ሰላም ነሽ? እንኳን አደረሰሽ። ቀስ ብለሽ መልካም በዓል። እሺ ተው በቃ ችግር የለም እሺ አባቴ ታንኪ አባቴ እግዚአብሔር መልካም በዓል። አዎ የጣናው ሞገድ ስለዋሽ ነሽ 29 ጨዋታ መሻለች ችግር የለም ሲኖር ጋብዝሻለሁ። እሺ እመቤቴ እውነት ወድሻለሁ። መልካም በዓል። እሺ አንቺ ይመችሻል። አረላሽ አንቺ ኑሪ። ቻው መልካም ቀን። አረላሽ ሳይፊ እዚህ ጋር 200 ብር ነው የሰጠሁት። ደስታው ግን የ200 ሺህ ብር። ይሄ ቪዲዮ እንዴት መሰለክ እኔ ኳስ እዚህ መጣ ለ2 ወር ተቀምጠናል እዚህ ማለት ነውና አልሄድኩም ወደ ቤተሰብ። እንዳልኩ ማዘር ብቻዋን ናት ትናፍቃለች ምናምን እና ሂዱ ተባለ ለ2 ቀን። ፋሲካ ነበር በዓሉ። ዋዜማው ጋር ሂዱና በዓሉን ውላችሁ በነገውኑ ነው። ከዛ ሲሄድ አስበው 1500 ብር ነው የትራንስፖርት የሚሄድበት። ያኔ 1500 ብር አሁን 7000 ምናምን ነው። 1500 ብር ነበር ትራንስፖርት። ሲመለስ ወደ 3000 ብር ምናምን ገደማ አጠፋለሁ። ብዙ ነው ባይዘው ያኔ ትንሽ አይደለም። ከዛ እሱ ለምን ለሰው ሰጥቼ እኔ እዚህ ቁጭ አልልም ነው ሐሳቡ ገባክ። ከዛ ወጥቼ ምን በ100 200 ምናምን ሰጥቼ መጣሁ እና ተኛው እና ያኔ ቲክቶክ የሚጨፈርበት ጊዜ ኮሮና እንደወጣ የነበረበት ሰዓት ነበር። በዛን ወቅት ነው። ከዛ እያየው ለምንድን ነው ግን እኔ አሁን ሰጠው አለቀ በቃ ከዚህ በኋላ መስጠት አልችልም ማለት ነው። አየክ ያ ነው ሐሳቡ። ስለዚህ ቲክቶክ አልጎሪዝሙ በጣም እንትን ነው ይወጣል። አዲስ ሐሳብ ይዘህ ስትመጣ በጣም ነው እንትን የሚለው የሚያግዝ። ስለዚህ አንድ ቪዲዮ ፖስት ባደርግና የሚያግዘኝ ሰው ቢመጣ መስራት እችላለሁ ወደሚለው ነገር አመንኩኝ ማለት ነው። ከዛ ወጣሁ ይሄን ልጅ አገኘሁት ፊት ለፊት ከ3000 ውጭ ማለት ነው። ሳይፉኝ ስሰጠው በቃ እንዳልኩ ነጥቆኝ ሄደ ምናምን። ለካ አላመሰግነኝም ተመልሶ መጣ። ከዛ አቀፈኝ ምናምን አይክ ወድሃለሁ ምናምን ያ ስሜት ስሜን ነግረዋለሁ የት እንደምጫወት ምናምን ብቻ እናወራለን። ከዛ ነው ውለታ ሊመልስልኝ ምን አለ መች ነው ኳስ ያለህ መጥቶ አይቶ ሊመልስልኝ ውለታዬ
አይ ከዛ ይሄን ቪዲዮ ፖስት ተደረገ። የሆነ ሰዓት ድንገት ስገባ ጓደኛዬ ጋብዞኝ ቤት ሂጄ እዚህ ቡና የሚጫወት ጓደኛ አለኝና እሱን ልክ ዋይፋይ ምናምን ሲገባ በጣም የሚገርም ኖቲፊኬሽን ምናምን መጣ። ለእኔ አዲስ ነው ገባክ። ያኔ 100,000 ቪው ምናምን በጣም ብዙ ነው። ደነገጥኩ። አብዛኛው ይሳደባል፣ የሆነ ሰው ደግሞ ያመሰግነኛል። እንዴት ትነግድበታለህ ምናምን ነው ወይስ? አዎ ቪዲዮ አዲስ ነው እንዳልኩ። ያኔ የእርዳታ ምናምን ያኔ አለ እንትን አልነበረም። እኔ በቃ ምንም መልስ መስጠት አልቻልኩም። ከዛስ እንዴት ነው መቀጠለው? ተሳካኩ ሀሳቤ። አንድ ሴት ማነው 3 ሴቶች 8,000 ብር ላኩልኝ ለመጀመሪያ ጊዜ። አረብ ሀገር ነው። በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት። እና በጣም ነበር ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰዎች። ብዙ ጊዜ ነው ላይቭ ላይ ተቀምጬም ብለው እና በዚህ አጋጣሚ ይሄን ሀሳቤ እንዲሳካልኝ ያደረጉኝ እነዛ 3 ሰዎች ናቸውና በጣም ነው ማመሰግነው። ያመሰግናቸው። እነዚህ ህይወታቸው ከተቀየረ በኋላ ሰዎችን ታገኛቸዋለህ? እሱን ነው እኮ መልክ ምስጋና ይሆናል። አሁን እኛ ራሱ ለንጽጽር ማግኘት አልቻለም። ምክንያቱም አንተ ትሰራለህ፣ ሰዎች ያግዟቸዋል፣ ሌላ የሚታገዝ ጋር ይሄዳል። ግን ህይወታቸው እንደተቀየረ መረጃው የለህም? አንዳንዶቹ ስልክን ፈልገው ምናምን ያገኘዋል። ከዛ እንደዚህ ሁኚ አሁን በቅርብ የሆነች እናት ደውላልኝ ነበር። ልጇን መጣ፣ ልጇን ይዛ ነበር ያገኘዋት። እንትን ብለው ሱቅ ከፍታ ምናምን ብቻ ህይወቷ እንደተቀየረ እና እሺ እመጣለሁ ቪዲዮ ሰራልሻለሁ ግን ደግሞ ቫይራል እንዲሆን አካውንቷን ምናምን ብቻ እንድትታገዝ ድጋሚ አውርተናል። አንድ እናት እንደዚህ 1.6 ሚሊዮን ድጋሚ ይሰራውላት እንደዚሁ ገብቶላት ህይወቷ ተቀይሮ ባጃጅ ገዝታ ምናምን እየኖረች አለች። ብቻ እንደዚህ ነገር አለ። አሁን እነዚህ ስንል የሰራነውን እንትን ለማለት ይመስላል። ያው እንግዲህ ራስን ከገለጥክ አንፃር አይቀር እስካሁን ምን ሰራህ የሚለውም ላይ ሐሳብ ብትሰጥ ጥሩ ነው ብዬ ነው። ምናልባት እንደው ፈገግ እንዲያስብል መልክተኛ ሆነ ምናምን የሚል አንድ ጭውውት ምን ያህል ሰዎች በጉጉት እንደሚጠብቁ አይተነው እንመለስ። እስኪ አይተነው እንመለስ። ሰላም ነው ወንድሜ? ሰላም ነው። እንዴት ነህ? መልክተኛውን ታውቀዋለህ? አንተ የሚያውቅ ደግሞ አለ ወንድሜ። በራቢ በጣም ይሳት ነው የደረስክልኝ ወንድሜ። ምን ለብሶ አጥቼችን ለብሼ እኮ ነው የማድረው፣ እዚህ ላይ እኮ ነው የማድረው። ምበለው ምንም የለኝም። በቸገር ይሳት ነው የደረስክልኝ። አልተግባባንም ሲያስጠላ። እኔም ቸግሮኝ እሱን ላገኝ ነው የመጣው። በዛ አልፎ አልተብዬ እና መጀመሪያ ትነግረኝ ነበር። ተረዳኝ ታዲያ መጥቼ ይሄን ያህል በጣም ሰዎች በተለይ የተጎዱ ሰዎች በጉጉት የሚጠብቁት አይነት ሰው ሆነሃል። እግዚአብሔር ይመስገን። አሁን በተፈጠረው ነገር ምናልባት ቅድም ስትል ነበር ባላደራው እንዲመለስ ጥሪ አድርገሃል። ይመለሳል ብዬ ተስፋ አደርጋለሁ። አዎ ተስፋዬ ማሞ በጣም ወደው ደራሲም ነው። ሸገርም ላይ የጥበብ መንገድ ላይ ይሰራል። ተስፍሽ ሁሉ በእናንተ ጉዳይ ላይ ጻፈውን አይቼዋለሁ። ብዙ በሰል ያሉ ሰዎች በቃ ጥሩ ነገር የሚሰራን ሰው መቼ ነው የምናበረታታው? ሁልጊዜ ተጠራጣሪዎች ሆነን እስከ መቼ? ጥፋት ወይም ደግሞ ስህተት እንኳን ሲሆን የምናርምበት መንገድ እስከ መቼ በስህተት የታጀበ ይሆናል? እና ጥሩ የሚሰሩ ሰዎችን ማበረታታት አለብን። ለምሳሌ በቲክቶኩ በማህበራዊ ሚዲያው ላይ ብዙ የሰዎችን ሞራል የሚነካ አንገት የሚሰብር ጉዳዮች ይንሸራሸራሉ። እንደናንተ አይነት ደግሞ ጥሩ የሚሰሩ ሰዎች አሉና በዚህ አይነት አጋጣሚ ከዚህ የደግነት ስራቸው መስተጓጎል የለባቸውም፣ ምስኪኖች መታገዝ አለባቸው፣ ይቀጥሉልን የሚል አይነት ጽሑፍ ስላየው ነው። የእናንተ ሀሳብ እንደዛ ነው? እስኪ ተመልካቾች በአንዱ ያው ቀደም ለአዲስ የፍቅር ግንኙነት ሲቪም እንግዲህ ማመልከቻ አስገብተሃል። እንደዛ አልነበረም ሴፊ። እዛኛው ላይ ተስፋ ላለመተው ነው የሚሆነውን ለእግዚአብሔር መተው ነው። ከዛ ውጭ እንግዲህ እዚህም የተገናኘ ነው። አንድም በዘንድሮ የቲክቶክ አዋርድ ላይ እጩም ነህ። ምን ነው? እኔ ብዙም እንትን ማግኘት አልፈልግም ሰይፌ። ምንም እንደውም እኔ እዚህ ሽልማቶች ላይ ምናምን እንደው ቢነሳ ይሻለኛል ስሙ ምናምን። በግሌ ይሄ የምትሰራው ነገር እንዳልኩ ከንትን ጋር ነው ብለን ቅድም አወራን አይደል? ባላደራው ለምሳሌ ራሱን ከውድድሩ አግልሏል መሰለኝ።
እንደዛ ነገር ስለሰማሁ ነው። አላውቅም። ያንተ ሀሳብ ምንድን ነው? ውድድሩ ላይ መቀጠል ነው? በውድድሩ ራስን እንግዲህ ጥሩ ሰርተሃልና እንሸልምህ እየተባልክ ነው። ይህ ሽልማት እንግዲህ አይመለከተኝም አልፈልገውም ነው እያልክ ያለው ግልጽ አይደለም። እንደዛ ሳይሆን ግን አሁን ሰው የፈለገውን ነገር ያድርግ። በቃ የተመቸውን ነገር ሰርቷል፣ ጥሩ ነገር አድርጓል ለኔ ብሎ ያሰበውን ነገር ይምረጥ። የሰው ምርጫ ነው። እኔ በግሌ ግን እኔ አሁን ያን ያህል የሚያስወድ ስራ ሰርቻለሁ ብዬ ስለማላምን ምረጡኝ ብዬ እዚህ እንትን ማለቴ አግባብ አይደለም ነው በእኔ እንጂ ከፈለጉ ያስገቡኝ ከፈለጉ እንትን ይብሉ ብዙም አይሞቀኝም አይበርደኝም። ይሸለም ትላላችሁ እናንተ። እንግዲህ ቲክቶክ ላይ ጥሩ የሚሰሩትን ሰዎች መሸለም ጥሩነቱ ምንድነው? ጥሩ የሚሰሩ ሰዎች ይበረታታሉ። አሁን አይተህ እንደሆነ ከጾታ አንፃር ወይ ደግሞ ከንግግር አንፃር ነውር ጌጥ የሆነበት ሰዎች ስለሚናገሩት ነገር የማያስቡበት ወይም ደግሞ አካላቸውን ለገበያ በሚመስል መንገድ የሚያቀርቡበት ነገን ታሳቢ ያላረገ እኔ አንዳንዶቹ በጣም ያሳዝኑኛል። ምክንያቱም እነዛ ሰዎች ዛሬ ላይ ቆመው ነጋቸው ምን ሊሆን እንደሚችል አልገመቱም። ነገ የምትሰደብበትን ነገ የምትወቀስበትን ከትልቅ ማዕረግ የምታንስበትን መጥፎ ነገር ዛሬ ላይ ማድረግ ማለት ነው። እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ በስነ ምግባር ጥሩ የሆኑ ሰዎች እናፈራለን። አለበለዚያ በአነጋገር በድርጊት በብዙ ነገር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ደግሞ የጀግንነት መመዘኛው የሚመስለው እሱ ነው። ስለዚህ አነጋገሩም ስነ ምግባሩም በነውር ማጌጥ ይጀምራል። ያኔ ትውልድ ይበላሻል። እንደኛ ግን ቲክቶክ ላይ ጥሩ በመስራት እንደናንተ እንዲበዙልን ስለምንፈልግ በእኛ በኩል እኛ ኢንዶርስ አድርገነዋል። ባላደራው መልእክተኛው እናንተን መሸለም ጥሩዎችን ማብዛት ነው አይደለም እንዴ? ዋሻው እንዴ? ለስንብት የምትለው ነገር ካለ ድል አመቻችልን። እሺ ሰይፉዬ፣ በመጀመሪያ ደረጃ አመሰግናለሁ። ሌላው ደግሞ አንተን በዚህ በደግነት ስራ ከማውቃለሁ ብዙ ልታይ ልመስገን ማትል አይነት ሰው ነክና እናንተ እያላችሁ እኛ የደግ መስፈርት ኑሮን እዚህ ቦታ በመቀመጣችን በጣም ነው ማዝነው። ያው አንዳንዴ እቺ ቲክቶክ ምናምን ስላገዘችን ከሰው ደረስንና በዚህ አጋጣሚ በምትሰራው ስራ በሙሉ በርታ፣ እግዚአብሔር ከጎንህ ይሁን ማለት ፈልጋለሁ። አሜን ብያለሁ። ከዛ ውጭ ሰው በጣም ግር እያለው ያለው ምንድነው ትክክለኛ አካውንትክ የኔ አካውንት ሰው ግር እያለው ነው። ምን ያህል ተከታዮች አሉ? አዎ አንደኛው 1.87 ሚሊዮን አካባቢ ያለው ነው። ሁለተኛው ደግሞ ዋርኒንግ ምናምን እየሰጠኝ ስለሆነ እንዳይዘጋ ብዬ ሁለተኛ 180 ምናምን ሺህ አካባቢ 87 እንደዛ አካባቢ ያለው አለ። ከዛ የፌስቡክ ደግሞ የፌስቡክ አካውንቴ ወደ 780 ሺህ ምናምን አካባቢ እስካሁን እስከዚህ ድረስ። የኢንስታግራም አካውንት 164 ሺህ እንደዛ አካባቢ አሁን እስካለንበት ድረስ ያለ ነው። ፌስቡክም ላይ ኢንስታግራምም ላይ ሁለተኛ አካውንት የለኝም፣ አንድ አካውንት ነው ያለኝ። ከዛ ውጭ የስልክ ቤት አካውንት አለኝ የራሴ የምሰራባት የግል አካውንት ማለት ነው። እንትኖች የማስተዋወቅበት ምሸጠው። ከዛ ውጭ ከነዚህ ውጭ ባለው አግባብ ሰውንም ኮንታክት ላደርግ የምችለው 1.7 ሚሊዮን ባለው አካውንት ብቻ ነው። ካልሆነ እኔ ማናችሁም እኔ አይደለሁም። ከዛ ውጭ የሚያነጋግራችሁ ማንም ሰው እኔ አይደለሁም። ወይም ደግሞ በግል ቁጥሬ ወይም ድምፄን እስካልሰማችሁ ድረስ እኔ አይደለሁም የሚለውን መናገር ፈልጋለሁ። እስከዛሬ የተጎዳሁበትም ራሴን መከላከል ባለመቻሌ ነው። ፊት ለፊት ስለማልወጣ ይሄን ብዬ መናገር አልቻልኩም እና ሌቦች ተጠቀሙበት በብዙ መንገድ እና ከዚህ ውጭ እኔ ምንም አይነት አካውንት የለኝም። እኔ ከሄድኩ በኋላ ሰዎችን ከሄድኩ በኋላ ገንዘብ አስገቡ እንደዚህ ያሉ ልል አልችልም። እንደዚህ ይሄ ደግሞ ለተረጂዎች ነው ልል አልችልም ፈጽሞ። እኔ ጋር እንዴ ሰጠን ድጋሚ አንገናኝ
ያበቃል ግንኙነታችን። ከዛ በኋላ የሰው ድርሻ ነው ማገዝ። ምክንያቱም ከአሁን በፊት ባላደራው መሰለኝ መቄዶንያ የመጣው ባላደራው። አዎ፣ በነገራችን ላይ መቄዶንያም ከነዚህ ልጆች ተጠቃሚ ነበረ። ምንድነው ለደግነት ነው የሚንቀሳቀሱት። በዙሪያ ያሉ ሰዎችን አሰባስቦ በጊዜው እኛ ስቱዲዮ ድረስ በመምጣት ማንነቱን ሳይገልጽ የግማሽ ሚሊዮን ብር ከሰዎች የሰበሰበውን ገንዘብ ለመቄዶንያ አእምሮ ህሙማንና አረጋውያን ያበረከተ ነው እና ባላደራውንም መልእክተኛውንም ማመስገን ግድ ይላል። በእናታችሁ መንፈስ የሚረብሽ ወይ ደግሞ ጥርጣሬ ውስጥ የሚከት ሰዎች እንዳልሰሩ የሚያደርግ ሐሳብ እኔ በዚህ ሰይጣን እንጂ እግዚአብሔር ይከብራል ብዬ አላስብም። ስለዚህ ጥሩ የሚሰሩ ሰዎችን እናበረታታ፣ ሐሳብ እንስጣቸው። ምክንያቱም አሁን እኮ በጣም ብዙዎች ህይወታቸው ተቀይሯል። እኛ እናድርግ፣ የሚያደርጉ ሰዎች እንኳን ያን እንዲያደርጉ እንኳን ለምን አንፈቅድላቸው? እና ከዚህ አንጻር በእርግጠኝነት ነው እንግዲህ ባላደራውም ወደ ደግነቱ ይመለሳል ብዬ አስባለሁ። የሰይፉ በኢቢኤስም እንግዳ የሆነው መልእክተኛውም በደግነት ስራ ውስጥ መመላለሱን እቀጥላለሁ ማለቱ በጣም አስደሳች ነው። ምስኪኖችን ማገዝ ስንችል፣ መረዳዳት ስንችል የችግራችን መጠን እየቀነሰ ይመጣል ነው እና ሰይጣንን የሚያሳፍር ስራ ለመስራት እናብር። ከመሰነባበታችን በፊት ምስጋና የምታመሰግነው የተለየ አካል ካለ? እሺ፣ እዚህ ሁሉ ለመድረስህ ከእግዚአብሔር ቀጥሎ ሰዎች አሉ ከጎናችን እና እናቴ ትልቁን ድርሻ ትወስዳለች እና እግዚአብሔር እድሜ ጤና ይስጥልኝ። እሷ ከሌለች እኔ እዚህ ምድር ላይ ይሄ በስጋ እንትን የምለው ሰው የለም ብዬ ነው ማምነው እና ታስፈልገኛለች። ጸሎት አድርጉልኝ የኢትዮጵያ ሕዝብ ሙሉ ለሙሉ። ከዛ ውጭ መላው የኢትዮጵያን ሕዝብ በዚህ ስራ ላይ ሰፖርት የምታደርጉኝ ዛሬ እዚህ ላይ ተቀምጬ እኔ አሁን እንደዚህ እኔ ነኝ እርዳታ አድራጊው አይነት ነገር ያለው ይዘት ቁጭ ብዬ ሳወራ ከጀርባ የሚልኩልኝ ሰዎች አሉ። ገንዘብ የእነሱን ገንዘብ ነው አምጥቼ የማደርሰውና ከነሱ በላይ ደግነት የለም። አይታወቁም እነዛ ሰዎች፣ ፊታቸው ማን እንደሆነ እንኳን አይታወቁም እና እነሱን ከልብ አመሰግናለሁ። ሀሳቤ እንዲሞላ አሁን ማድረግ የምችለውን በሙሉ እንዳደርግ የረዱኝ ሰዎች ናቸውና እግዚአብሔር ያክብርልኝ ሁላችሁንም። ከዛ ውጭ ሁሉንም በዚህ ስራ የተሳተፋችሁ በሙሉ እዚሁ ቲክቶክ ላይ የምትኙ ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ።